ተወዳጁ ቲክቶከር ሙሴ ሰለሞን ማክሰኞ ጥቅምት 18 2018 ዓ.ም በፖሊስ በቁጥጥር ስር መዋሉ ታውቋል። በኢትዮጵያ የማህበራዊ ሚዲያ ገጾች ላይ በስፋት በሚሰራቸው ዜናዎች ታዋቂነትንና ተወዳጅነትን ያተረፈው ተጽዕኖ ፈጣሪው ቲክቶከር ሙሴ ሰለሞን የታሰረበት ምክንያት ብዙዎች ከሰሞኑ ከአንድ ትራፊክ ጋር የነበረውን አለመግባባት ቪዲዮ በመስራትና ስም በመጥቀስ በመተቸቱ ምክንያት ነው ቢሉም ትክክለኛው ለእስር የዳረገው ነገር ግን ሌላ ሆኖ ተገኝቷል። አሁን ትራፊኮች እንዴት ነው ሰው የማይማረርባቸው? ይኸውላችሁ ከሳምንት በፊት አደባባይ ደርባል ተብዬ ተቀጣሁ። አደባባይ መደረብን እንደሆነ ባላውቅም ማለት ነው። አደባባይ ደርባል ተብዬ ተቀጣሁ። እሺ አደባባይ ደርባል ተብዬ ተቀጣሁ። ከዛ በኋላ ዛሬ ድጋሚ ተቀጣሁ። እሱን ቅጣት ከፍዬ የቅጣት ወረቀቱን ከፍዬ ሳልቀበል ስራ ቢዚ አድርጎኝ ማለት ከዛ ባለፈው የተቀጣሁት የት ነው? ወሎ ሰፈር። በዛሬው ኢትዮ አዲስ ነገር መረጃችን ሙሴ ሰለሞን ለእስር የዳረገውን ትክክለኛ ምክንያትና ቀጣይ ዕጣ ፈንታ ምን እንደሆነ የምንነግራችሁ ይሆናል። ሰላም የምንወዳችሁና የምናከብራችሁ የቻናላችን ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። አዳዲስ መረጃዎችን በፍጥነት ወደ እናንተ የሚያደርሰውን ቻናላችንን ሰብስክራይብ አድርጉ። ተወዳጁ ቲክቶከር ሙሴ ሰለሞን ማክሰኞ ዕለት ማለትም ጥቅምት 18 2018 ዓ.ም በፖሊስ በቁጥጥር ስር ውሎ ምርመራ እየተደረገለት የነበረ ሲሆን ጥቅምት 19 2018 ዓ.ም ሮብ ዕለት ደግሞ ፍርድ ቤት መቅረቡ ታውቋል። ዝነኛው ቲክቶከር በቲክቶክ ከ1.9 ሚሊዮን በላይ ተከታዮች ያሉት ሲሆን ታማኝ የሆነ መረጃዎችን በፍጥነትና በማራኪ አቀራረብ ለተመልካች በማድረስ የሚታወቅና በቀዳሚነት የሚጠራ ነው። ብዙዎች አቀራረቡ በጣም ቀላልና ሳቢ በመሆኑ ይወዱታል። ብዙ መረጃዎችን ሙሴ ሰለሞን ካልነገረን አናምንም እስከ ማለት የሚያደርስ እምነትና ተወዳጅነትንም ማትረፍ የቻለ ጎበዝና ታታሪ ወጣት ነው። በአሁን ሰዓት እየተካሄደ በሚገኘው የቲክቶክ ክሬቲቭ አዋርድ ምርጫም በቤስት ኢንፎርማቲቭ ኮንቴንት እጩ የሆነ ሲሆን ከተፎካካሪው ለተወዳጅ ዜና አቅራቢ ቲክቶከር ብሩክ ኒውስ ጋር ከፍተኛ የሆነ ፉክክርን በማድረግ ላይ ይገኛሉ። ሙሴ ሰለሞን ያለፉትን 2 የቲክቶክ ክሬቲቭ አዋርዶች በቤስት ኢንፎርማቲቭ ኮንቴንት ዘርፍ በማሸነፍ በዘርፉ አንደኛ ሆኖ ቆይቷል። በዘንድሮም እናሸንፋለን ሃትሪክ እንሰራለን በማለት ቤተሰቦቹ ወዳጆቹ እንዲመርጡት ጥሪውን አስተላልፏል። በሁለቱ ተወዳጅ ቲክቶከሮች ፉክክር 2 የተለያየ ጎራ ይዘው በተለይም ብሩክ ኒውስን የሚደግፉ የኦርቶዶክስ ሃይማኖት እምነት ተከታዮችና ሙሴ ሰለሞንን የሚደግፉ የፕሮቴስታንት እምነት ተከታዮች የሆኑ አንዳንድ ግለሰቦች ጉዳዩ የችሎታና የሥራ ጉዳይ ሳይሆን የሃይማኖት ፉክክር የሚያስመስሉ ነገሮችን በስፋት ሲያሰራጩ ቆይተዋል። ይህንንም የተመለከተው ሙሴ ሰለሞን እባካችሁ ሃይማኖትን እዚህ ውስጥ አታስገቡት፣ የምንሰራው ስለ ሃይማኖት አይደለም፣ ሁላችንም የምንሰራው ለሁሉም ሃይማኖት ነው። በዚህ ሰዓት አንድ መሆን ነው ያለብን እንጂ መከፋፈል የለብንም የሚል መልእክቱን በራሱ የቲክቶክ ገጽ አስተላልፏል። ወጪ ደግሞ ነገሩን ወደ ሃይማኖት እየወሰዳችሁ ያላችሁ ሰዎች ነገሩን ብትተውት ባይ ለመሰላችሁ። እኔ ጋርም ሙስሊም ኦርቶዶክስ ጴንጤ ያለ፣ እሱም ጋርም ብሩክ ጋርም ሙስሊም ጴንጤ ኦርቶዶክስ፣ ሁላችንም ስንሰራ ሃይማኖት ፈልገን አይደለም የሰራነው፣ ሃይማኖት ብለን አይደለም የሰራነው። ሁላችንም መረጃ ስናቀርብ የነበረው ሲከተሉንም የነበረው ምንም ስናደርግ የነበረው ኦርቶዶክስም ነው ሙስሊምም ነው ጴንጤም ነው። ቪዲዮ ስንሰራ ለዚህ ብለን አልሰራንም፣ ሰውም ሲከተለን ለዚህ ብሎ አልተከተለንም። ታዲያ ተወዳጁ ቲክቶከር ወደ ውጭ ሀገር ለስራ መሄድ ለሚፈልጉ ኢትዮጵያውያን ሳቢና ጄነራል ትሬዲንግ በኖርዌይ ሀገር ከሚገኝ አንድ ድርጅት ጋር የሥራ ውል ስምምነት ፈጽሟል። እነዚህን መስፈርቶች ካሟላችሁ መሄድ ትችላላችሁ በሚል በሰራው ዘገባ ቅድሚያ ክፍያ ከከፈሉ በኋላ ፕሮሰሱ ፌል ቢያደርግባቸው እንኳን ብር ተመላሽ እንደሚደረግ ገልጾ ነበር። ሙሴ ሰለሞን ዘገበላቸው። ምን አይነት ዘገባን ይዘገበው? በሳቢና ትራቨል ኤጀንሲ ተጭበርብሬ ገንዘቤን ተበልቻለሁ ለምትሉ ሰዎች ካላችሁ በኔ ስም ሄዳችሁ ገንዘባችሁን አስመልሱ። አድራሻቸው እነዚህ ስልክ ቁጥሮች መጠቀም ትችላላችሁ። ፕሮሰሳችሁ ከተሳካ ደግሞ ቀሪ ክፍያችሁን ከፍላችሁ ከዚህ ሀገር ትወጣላችሁ፣ በውጭ ሀገር የሥራ ዕድል ታገኛላችሁ ማለት ነው። ቲክቶከሩ አሁን ላይ ለእስር ያበቃውም ጉዳይ ህገወጥ የሰዎች ዝውውር የሚል ሆኗል። ሙሴ ሰለሞንን በማየት በሳቢና ትራቨል ኤጀንሲ ተጭበርብረናል የሚሉ ሰዎች ቅሬታ ሲያሰሙም ሄዳችሁ ገንዘባችሁን በኔ ስም ማስመለስ ትችላላችሁ በማለት ቪዲዮ ሰርቶም ነበር። በመሆኑም ቲክቶከሩ ለእስር የዳረገው ጉዳይ ይኸው ዘገባ መሆኑን ለማወቅ ችለናል።
ፖሊስ ሙሴ ሰለሞን ከጉዳዩ ጋር ያለውን ነገር ለማጥራት ሮብ ጥቅምት 19 ፍርድ ቤት በቀረበበት ዕለት ተጨማሪ 14 ቀን የምርመራ ጊዜን የጠየቀ ሲሆን ፍርድ ቤቱም ፈቅዶለታል። በጉዳዩ ላይ የሚወጡ ተጨማሪ መረጃዎችን በፍጥነት ወደ እናንተ የምናደርስ ይሆናል። ቸር ቆዩን።